ሴንት ጆሴፍ ነው ሃይ ስኩል የተማርኩትና ቱ ቢ ኦነስት ያኔ እንግዲህ ያው ወጣትም ሆኜ ካምፓስ ስገባ በቃ ዩኖ የሆነ የመበላሸት ፕላን ነበር ዩኖ በቃ ዱዊንግ ዋትኤቨር እና መጀመሪያ ካምፓስ ፈርስት ይር ላይ ምናምን ያሉኝ ጓደኞችን ብዙ ጥሩ ጓደኞች አልነበሩም። ሰማ ላይክ እኔም በቃ ላይክ ታፍኖ የኖረ ሰው ሆኜ ነው አይ ዶንት ኖ። ምክንያቱም ወላጆቼ ያደርሱኛል ጠዋት፣ ከዛ ፒክ እደረጋለሁ። ፒክ የሚያደርገኝ ሰው አለ። በጣም ኮንትሮሊንግ የሆነ ሳማት ኢንቫይሮንመንትም ሊሆን ይችላል። ከዛ ደግሞ ያው ወንድ ብቻ ነው ያለው ሴንት ጆሴፍ ኢፍ ዩ ዶንት ኖ። ሶ በቃ እንደዚህ ብዬ ከዛ ግን አይ ዶንት ኖ እግዚአብሔር ራሱ በቃ መለሰኝ ነው። ፌሎሺፕን ተጠቅሞ አንደኛ ሁሌ ፌሎሺፕ እንሂድ የምትለኝ ልጅ ነበረች፣ ቼሪ ትባለች። ሁሌ በቃ የሆነ ፌሎሺፕ እንሂዳል። ከዛ የሆነ ቀን ሴንትራል ሎኬሽን 5 ኪሎ ላይ ጠብቃ ያዘችኝ። ዩኖ እሄዳለሁ ምናምን ቀራል አልሄድም፣ መሄድ አልፈልግም። ዩኖ ያዘችኝ። የሆነ ቀን ዛሬ እንሄዳለን በቃ አይደል አለችኝ። ማምለጫ የለኝም። ይጭ በቃ አይገስ ዛሬ ልሂድ አልኩኝና ሄድኩኝ። የገረመኝ ነገር ማለት ነው ሳይ የሚያስመልከውም ተማሪ ነው፣ የሚያመልከውም ተማሪ ነው። ዞር ዞር ብዬ አደልት የሚባል ነገር የለም። እኔ በቃ የማውቀው ወላጆች ይዘው ቸርች ሄዳሉ፣ በቃ ትሄዳለህ፣ አለቀ ዳትስት። እና የሆነ ሰሟት ፓርሻሊ ተገድጄ ነው ህይወቴን በሙሉ ቸርች ሄድኩት። እኔ ፈልግ የሚሆን ብቻ ግን ያው ወላጆቼ ይወስደዋል፣ አለቀ። ወላጆቼ እንደዛ ነበሩ። በጣም ገረመኝ ግን ማንም አደልት ማንም ሳያስገድዶ ይህ ሰው ለምን መጣ ዋርዴር ለምንድን ነው እዚህ ያሉት ብዬ ያ ነው በቃ ውስጤ የሆነ ጥያቄ ፈጠረና ሜድ ቀጠልኩኝ። በቃ በዛ ዩኖ ጀስት ኦኬ አይ ገስ እነዚህ ሰዎች የሆነ ምክንያት ቢኖር ነው ዝም ብለው ማንም ሳያስገድዳቸው የሚመጡት ብዬ ከዛ በዛ በቃ ህይወቴ ተለወጠ። እንደ አጋጣሚ ባይብል ስተዲ የክላስ ባይብል ስተዲ ነበረን እና ምንድነው መሪዋ መሪ እንደሆን የክላሱ ባይብል ስተዲ ያው ልጅም ሞኜ ብዙ እንትን ስለምን ሰንዴ ስኩል ምናምን ያው እንደ ትምህርት ጎበዝ ስለነበርኩኝ ባይብል ስተዲ ሊደር አርጋ ጠየቀችኝ እና አንድ ሮቤል የሚባለኛ ክላስሜት አለ። እያላገጠ ምን ይለኛል፣ ማን ያውቃል ዮናስ እንግዲህ ጌታ እኮ ፈልጎ ሊሆን ይችላል ብሎ ከት ብሎ ይስቅብኛልና እኔ ግን በቃ በዛ ሰዓት በጣም እግዚአብሔር እየተጫነኝ እንደሆነ ነው የተሰማኝና በቃ ተጨንቄ ይሻልኳት የህይወቴን ዳይሬክሽን ቀየረው። በቃ ላይክ ዩኖ ልበላሽ ፕላን አድርጌ የነበርኩትን አቅጣጫውን አስቀየረኝና እግዚአብሔር ወደ ሌላ መንገድ መራኝ። እግዚአብሔር ይመስገን። ዩኖ ላይፌ ወዴት ምን ሊሆን እንደሚችል አይ ካንት ኢማጂን። በዛ መንገድ ቀጥዬ ቢሆን ኖሮ ያ ዛሬ እንደዚህ አታገኙኝም። ዳትስ ፎር ሹር። እና እንደዛ ነው እንግዲህ ዳትስ ማይ ስቶሪ።